ሰላም ጤና ይስጥልኝ። የኢትዮጵያ ቲክቶክ ገጽታ በአንድ ዓመት ውስጥ የሚለወጥ ወጣት ነው። ስራ የማስቀድም ወሬም አላበዛ የዘመኔ ጀግና ነው። በአዲስ ክስተት ተመልሻለሁ። ሰው ከኢትዮጵያ እንዲያልፍለት ይወጣል። አዶናይ ከውጭ ሀገር ኢትዮጵያ ውስጥ ገብቶ ለመጀመሪያ ጊዜ ያለፈለት በአዲስ አስተሳሰብ፣ በአዲስ ውበት፣ በአዲስ ኢነርጂ ተመልሶ መጥቷል። ሰላም ጤና ይስጥልን ያንቱ ቤተሰቦች እንዴት ናችሁልን? ሁሉ ሰላም ነው ወይ? እኛ ጋር ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁልን? እንግዲህ ቀደም ሲል በመግቢያችን እንደሰማችሁት አጠቃላይ ዛሬ ቆይታችንን የምናደርገው በአዶናይ ጉዳይና በተወሰነ መልኩ ወደ ጃኒ እንመለሳለን። አዶናይ በምን መጣ? አዶናይ ወደ ቲክቶክ መመለሱን እንግዲህ ትናንትና ቪዲዮ ሰርተን አሳውቀናችኋል። ዛሬ ግን ፕሮሞሽን ጀምሯል ማለት ነው። ኔክሶ በሚል አዲስ ይዘት ኔክሶ አፕካሚንግ የሚል አዲስ ይዘት ሲያስተዋውቅ ነበር። አንዱ አዶናይ ፕራውድ ሆኖ እየተናገረበት ያለው የኢትዮጵያን የቲክቶክ ሰፈር በአንድ ዓመት ውስጥ የለውጥ ያመጣው የዘመኔ ጀግና ነኝ የሚል ሀሳብ ሲያነሳ ነበር። ምናልባት እንግዲህ አይ ቲንክ አዶናይ ወደ ቲክቶክ መንደር ከመጣ ወይም ኢትዮጵያ ውስጥ ቲክቶክ በአጠቃላይ ስራ ከጀመረ 5 ዓመት አካባቢ ወይም ከ5 ዓመት የተወሰነ ወራትን ሊጨምር ይችላል። በዚህ 5 ዓመታት ውስጥ ደግሞ ግን በጣም በርካታ ጉንቱ ወይም ደግሞ ራሳቸውን ቀይረው በኢኮኖሚ ባለም አቀፍ ኢኮኖሚ ስታንዳርድ ደረጃም ቢሆን ባለም አቀፍ ደረጃም ቢሆን ሽልማት ያገኙ በርካታ ወጣቶች እንዳሉ እናውቃለን ማለት ነው። ይሄንን እያወቅን ግን አዶናይ አሁን በዚህ መልኩ መተህ ልትሸውድን አትችልም ነው። ለማንኛውም በአንድ ዓመት ሳይሆን አንተ በ5 ዓመት ቲክቶክ ላይ ምናልባት ለራስህ የሆነ ለውጥ አይተህ ይሆናል ኦፍ ኮርስ። ነገር ግን የቲክቶክ መንደርን ኢትዮጵያ ውስጥ በአንድ ዓመት ለውጫለህ የሚለው እያተነገጠ ስለሆነ እዚህ ጋር ምናልባት የፕሮሞሽንህን ማስታወቂያ ብታስተካክለው የተሻለ ነው ብለን እናስባለን። ከዛ በፊት አስፈላጊ ከሆነ ማምጣት እንችላለን። በጣም በርካታ ኢትዮጵያውያን በተለይ ሴቶች አካባቢ ላይ ቲክቶክ ላይ በጣም ኃይለኛ ለውጥ ያመጡ ይሰራሉ። ሶ ይሄ ማስታወቂያ ትንሽ ሰልፊሽነት ወይም ደግሞ ይሄ ከግብግብ በኋላ አንፎሎ ቻሌንጅ ከተሰራበ በኋላ የመጣህበትን መንገድ ምናልባት ለቤተሰቦችህ ራስህ አለመሸነፍህን በርግጥ የኢንፍሉዌንሻል ስፒከር ወይም ደግሞ የፕሮሞሽናል ስፒከር ነህ። ነገር ግን በዚህ መልክ መንጣት ደግሞ ግን ለአንተ ለብራንድህ ትንሽ ኔጌቲቭ እይታ ያለው ይመስለናል። ለማንኛውም አንተ በተመቸህ ሂድበት። ኤኒዌይስ መመለስህ ግን ደስ ብሎናል ማለት ነው። ኔክሶ ለማንኛውም የአዶናይ ማዳ አዲሱ የብራንድ ኮንቴንት ሆኖ መጥቷል። እንግዲህ በዚህ መልኩ መጥቶልናል። እናንተ አዶናይ በዚህ መልኩ መምጣቱ ምን ተሰማችሁ? እስኪ ማስታወቂያውን ወይም ደግሞ እሱ የመጣበትን ማስታወቂያ የተናገረበትን ተመልክተን እንመለሳለን ማለት ነው። በዚህ መልኩ ነው አዶናይ የተናገረው። ማለት ራስን ኢጎ ማድረግ፣ ራስን ከአቅም በላይ ከፍ አድርጎ መናገር ትንሽ ለአድማጭ ለተመልካች ወይም ደግሞ ለአድናቂ ብዙ አይደለም። አንተ እንደዛ ሳትሆን ማለት ያለብህ አድናቂዎች ናቸው። በአንድ ዓመት ቻሌንጅ የፈጠረ በአንድ ዓመት ከፍተኛ ለውጥ ያመጣ ኢንፍሉዌንሰር ነው ብሎ መመስከር ያለበት ተመልካችህ ወይም ደግሞ ፎሎወርህ አድናቂ ነው እንጂ አንተ በዚህ መልኩ ራስን ከፍ ስታደርግ ምናልባት ራስን ከፍ ካላረጉ በእርግጥ ሌላ ሰው መጥቶ ሊያነሳ አይችልም። በዚህ መልኩ ግን እኔ ጎበዝ ነኝ እኔ ጀግና ነኝ ብሎ መናገሩ ትንሽ የራሱ የሆነ ኔጌቲቭ ሳይድ ስላለው በዛ ማንኛውም መምጣትህ ደስ ብሎናል። አዲስ የመጣበት ብራንድ እንግዲህ ኔክሶ እዚህ ጋር እንደምታዩት ፎቶውን የኮስሞቲክስ ወይም ደግሞ የሽቶ ብራንድ ሆኖ የኮስሞቲክስ እና የሽቶ ነጋዴ ሆኖ የመጣ ይመስለኛል። ቲክቶክ መንደር ላይ እንግዲህ አብዛኞቹ ኢትዮጵያውያን ወደ ግል ስራቸው ሲሄዱ ይዘውት የሚመጡት የሽቶ ንግድ ነው። በጣም በርካታ ወጣቶችን እናውቃለን። ለምሳሌ ከውጭ እዚህ ጋር ከውጭ ጉል ለምሳሌ በጣም ውድ ሆኑ ሽቶችን ንግድ ውስጥ ገብቶ እየሰራ እንደሆነ እናውቃለን። ሌሎችም በተለይ ሴቶች አካባቢ ቲክቶክ ላይ የምናየው ከቲክቶክ ባገኙት ገንዘብ ወደ ሽቶ ንግድ የሚዘዋወሩበት በጣም በርካታ አጋጣሚዎችን እናያለን ማለት ነው። ኤኒዌይስ ግን እዚህ ጋር መናገር የምንፈልገው ይሄ ቲክቶክ ላይ ያለው ትሬንድ ስናየው ወደ ሽቶና ወደ ኮስሞቲክስ ብቻ የሚያመራ ወይም ደግሞ የሆነ ቲክታከር ሽቶ ላይ ማስታወቂያ ሰርቶ ወይም በሽቶ ላይ ነግዶ ውጤታማ ስለሆነ ብቻ ሌላውም በዛ መንገድ መምጣቱ ውጤታማ ያደርገዋል ወይ? ይሄ ጥያቄ ያስነሳል። አሁን ኢትዮጵያ ውስጥ ሆቴል አንድ ግለሰብ ጀምሮ በጣም ውጤታማ ከሆነበት ሌላውም አለኝ አቅም የሚለውም ወይም ደግሞ መስራት የሚፈልገው ሆቴል ላይ ይሆናል። በተመሳሳይ መልኩ ደግሞ ሽቶ ላይ አሁን በጣም እየገፋ የመጣው ነገር የሆነ ግለሰብ መጥቶ ውጤታማ ስለሆነበት ብቻ ሽቶ ላይ መጥቶ ንግድ መጀመር
አይ ቲንክ ትንሽ ትኩረት የሚስብ ነገር ወይም ደግሞ ለእናንተ ያዋጣችሁ አይነት ነገር ቢሆንም ግን ስራዎች ላይ መሳተፍ አይቻልም ወይ? በጣም ውጤታማ የሚያደርጉ በጣም ሌሎች ስራዎችም ስላሉ ማለት ነው። ለማንኛውም አዶናይ በዚህ መልኩ በኔክሶ ብራንድ መምጣቱ ደስ ይላል። አዶናይ የመጣው በዋና የቲክቶክ አካውንት ነው። በነገራችን ላይ በተሰራበት ቻሌንጅ ምክንያት እንግዲህ ከ6 ሚሊዮን ተከታይ በላይ አልፎ የነበረ ቢሆንም የሆነ ሰሞን በተሰራበት ቻሌንጅ የአንፎሎው ቻሌንጅ እንግዲህ ከ5.9 ሚሊዮን አካባቢ ፎሎወር ባለው የቲክቶክ አካውንት ወደ ስራ ኔክሰስ ብሎ መጥቷል ማለት ነው። አይ ቲንክ እንግዲህ የኛ ግምት ነው ይሄ የሽቶና የኮስሞቲክስ ንግድ ላይ ይገባል ብለን ነው የምናስበው። ምክንያቱም ማስታወቂያዎቹ ሲሰሩ የሚታየው እሱ ፀጉሩን ሲያበጥር፣ ፀጉሩን ሲሰራ እና ሲቀባ ነገር ምናምን ስለሆነ እና ደግሞ እንደዚህ እዚህ ጋር እንደምታዩት የሽቶ እንትኖች ጠርሙሶች ናቸው መያዣዎች ናቸው የሚታዩት እና ከዛ ነው እንግዲህ እንጂ ሪሊሱ የኮስሞቲክስ ንግድ ወይም ደግሞ የሽቶ ንግድ ውስጥ ገብቻለሁ ብሎ የተናገረበት የለም። ግን እኛ ከምናየው ያው ስለሚታወቅ እንደዚህ አይነት ብራንድ ይዞ መጥቷል ማለት ነው። እስኪ ወደ ቀጣይ ቪዲዮአችን እንሂድና እንመለሳለን። ከኢትዮጵያ እንዲያልፍለት ይወጣል። አዶናይ ከውጭ ሀገር ኢትዮጵያ ውስጥ ገብቶ ለመጀመሪያ ጊዜ ያለፈለት ኢትዮጵያ ውስጥ መስራት እንደሚቻል ያሳየ መለወጥ እንደሚቻል ያሳየ ወጣት ነው። እኛን ተውን። ወጣቶች ግን የዚህ ልጅ አርአያ ተከተሉ፣ ፋሎ አድርጉት። ፋሎ አድርጉ ስላችሁ እቺ የመደመር ምልክቷን ተጫኑት እያልኳችሁ አይደለም። እሱ አይደለም። ስለ ፎሎወርስ ካወራን ከክርስቶስ በላይ ተከታይ የነበረው የለም እዚህ ምድር ላይ። በጣም ብዙ ሰው ነበር የሚከተለው። ትዝ ይላችኋል ያኔ 5 ዓሳና 2 ቂጣ ያበላው ህዝብ ብዛት፣ እነዛ ሁሉ ተከተሉኝ ሳይላቸው የሚከተሉት ነበሩ። ሐሙስ ዕለታም አይታችኋል። ዘንባባ እያነጠፉ እልል እያሉ ሆሳዕና እያሉ ሲቀበሉት የነበሩት በሙሉ ፎሎወሮቹ ነበሩ። መጨረሻ ላይ ግን በሆኑ ግሩፖች ወሬ ጆሮአቸውን ብቻ አዳምጠው ብቻ አይምሯቸውን ሳይጠቀሙ ሳይመረምሩ ፈረዱበት። ስቀለው፣ ግደለው። ዛሬውኑ ካተሰቀለ ያለ ተከታይ ነበር። ሲተፉበት፣ ሲሰድቡት፣ ሲንቁት፣ ሲያዋርዱት የነበሩት በሙሉ ተከታዩ የነበሩ ናቸው። ስለዚህ ለዚህ ለቲክታክ ፎሎወርስ ጊዜ ሳትሰጡ ራሳችሁ ላይ ሰርታችሁ እንደዚህ ልጅ መለወጥ ትችላላችሁ። አዶናይ ሁሌ እንደምለው this is just the beginning. thank you. I'm so proud of you. አዶናይ ወደ ቲክታክ መመለሱ እጅግ በጣም እንዳስደሰተውና ነገር ግን በአሁኑ ሰዓት ያሉ የዘመኑ ወጣቶች አዶናይን እንዲከተሉት ሲባል አሁን ቲክቶክ ላይ ፎሎው እንዲያደርጉት ሳይሆን እየሰራ ያለውን ስራና ከውጭ ሀገር መጥቶ ኢትዮጵያ ውስጥ ውጤታማ የሆነ ወጣት ከካናዳ ነበር የሚኖረው። ከካናዳ መጥቶ ኢትዮጵያ ውስጥ ቲክታክ ላይ ሰርቶ እንግዲህ ውጤታማ የሆነ ወጣት ነው። ስለዚህ የሱን አርአያነት ተከትላችሁ የሱን መንገድ ተከትላችሁ ቲክታክ ብቻ ላይ ሳይሆን በሌሎችም ስራዎች በሌሎችም ዲጂታል ፕላትፎርሞች ሰርቶ መቀየር እንደሚቻል ሰርቶ ራስን ወደ ተሻለ ኢኮኖሚ ደረጃ ማሸጋገር እንደሚቻል እንግዲህ ኮሜንት ነው የሰጠበት ነው። ምናልባት የመጀመሪያው እያለ ነበር ሲናገር የነበረው የመጀመሪያው ከውጭ ሀገር መጥቶ ኢትዮጵያ ውስጥ አሁን አብዛኛው የኢትዮጵያ ሕዝብ ምንድነው ፍልስፍናው ከኢትዮጵያ ወደ ሌላ ሀገር ሂዶ ከዛ ገንዘብ ሰርቶ መጥቶ ኢትዮጵያ ውስጥ ሌላ ቢዝነስ መስራት ነው የተለመደው በእኛ ሀገር ብሂል ማለት ነው። ነገር ግን አዶናይ እንግዲህ መነሻውን ባናቅም መጀመሪያ ወደ ካናዳ ለምን ሄደ፣ ከካናዳ ወደ ኢትዮጵያ ለምን መጣ የሚለውን ነገር የራሱ ጥያቄ ቢኖረንም እኛ ነገር ግን የመስራት ፍላጎት አለው። ሁሉም ሰው ስራ መስራት እየቻለ ተቀምጦ ድህነትን የመሸከም ፍላጎት ያለው አዶናይ ተመልሷል። በአዲስ ስራ፣ በአዲስ አስተሳሰብ፣ በአዲስ ውበት፣ በአዲስ ኤነርጂ ተመልሶ መጥቷል። በጣም ነው ደስ ያለኝ። ይህንን ቪዲዮ አይደል የለቀቀው አቦ ይመች እና አም ፕራውድ ኦፍ ዩ እያለ ነው ነበር እንግዲህ ሲናገር የነበረው። ኮርቼብሃለሁ፣ ኮራብሃለሁ ነው። ይሄ እነዚህ ልጆች እንግዲህ ከዚህ በፊት የተናገረው ስለ አዶናይ ይሄም እንግዲህ የቅርብ ጓደኞች ይመስላሉ። ስለ አዶናይ ሲጠፋም ሲመጣም ውጤታማ ሲሆንም ወይም ደግሞ ማስተካከያ ሲያስፈልገው ኮሜንት በኢሚዲየትሊ ኮሜንት ሪአክሽን የሚሰሩ ናቸውና ኮርቼብሃለሁ፣ በመመለስ ደግሞ ከፍተኛ ደስታ ተሰምቶኛል፣ ሶ ቀጥል የሚል ኮሜንት እንግዲህ ሲያስቀምጥ ሰምተናል ማለት ነው። ለማንኛውም አዶናይን የሚመለከተውን ወሬ ዝጋ ጋፕ እናድርግና ጃኒ ጋር ምን አዲስ ነገር አለ ተመልክተን እንመለሳለን። ወይም እዚህ ጋር እያየነው ባለው ቪዲዮ እንግዲህ ዱባይ ነው ያለችው። ዱባይ ኢንጆይ እያደረገች ነገር ግን እስካሁን እኛ ኤክስፔክት የምናደርገው ይሄ የቀለበት ስነ ስርዓት ወይም ደግሞ ከሆነ ዓለም አቀፍ ተቋም ጋር በጋራ ለመስራት የብራንድ አምባሳደር ወይም ደግሞ ኢትዮጵያ ውስጥ ልክ እንደተሾመችው በእንደዚህ አይነት መልኩ እየተጠበቀ ነበር። እስካሁን ግን ምንም አይነት አዲስ ነገር አላገኘንም። ኤኒዌይስ እሷ እዛ ኢንጆይ እያደረገች ነው። ጃኒ ይመችሽ። አዶናይም ወደ ቲክታክ መንደር በመመለስህ እኛም ደስታ ሰምቶናል። በፊቱ በበለጠ መልኩ ደግሞ ይዘህ የመጣኸውን ኔክሶ ብራንድ አጉልተህ እንደምትሰራበትና ከጎንህ እንደሚሆኑ
አንጠራጠርም። ለማንኛውም ለሁላችሁም መልካም ጊዜ ይሁንላችሁ። ቤተሰቦቻችን አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉት፣ ላይክ አድርጉት። ቪዲዮውን እስከመጨረሻው ካያችሁ ደግሞ ስለ ቪዲዮ የተሰማችሁን ኮሜንት፣ ፖዚቲቭ የሆነ ኮሜንት አስቀምጡልን። ሰናይ ጊዜ ይሁንላችሁ።